በክርስቶስ ኢየሱስ የተወደዳችሁ ወንድሞቼና እህቶቼ የእግዚአብሔር ጸጋ ዘወትር ይብዛላችሁ። የዛሬን የጸሎት ርዕስ የእግዚአብሔርን ታማኝነት በማሰብ እንጸልያለን። በመጽሐፍ ቅዱስ ውስጥ በብዙ ስፍራ የእግዚአብሔርን ታማኝነት የሚገልጹ ታሪኮች እናያለን። የጌዴዎን ታሪክ፣ የባርቅ ታሪክ፣ የዮፍታሔና የሳምሶን፣ የሳሙኤል፣ የዳዊት፣ የጳውሎስና የጴጥሮስ የተለያዩ የሚገርሙ ታሪኮች የእግዚአብሔርን ታማኝነት ይገልጻሉ። የአንበሳን አፍ እንደዘጉ፣ ከእሳት ኃይል እንዳመለጡ፣ ከሰይፍ እንዳመለጡ፣ ለዚህ ሁሉ ደግሞ እግዚአብሔር በታማኝነቱ ዘወትር ከእነርሱ ጋር እንደሆነ ታላላቅ ምስክሮች ናቸው። በዝማሬዎቻችን ታማኝ 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 ነው እግዚአብሔር በቃሉ ሰማይ ምድር እልል ይበሉ እያልን እኛም እንዘምራለን። ወገኖቼ እግዚአብሔር በማንነቱና በቃሉ የታመነ አምላክ መሆኑን የሚያሳዩ በርካታ የመጽሐፍ ቅዱስ ጥቅሶች አሉ። የእግዚአብሔር ታማኝነት እውነት ለሰው ልጆች ሁሉ የጽናትና የተስፋ መሰረት ነው። በመጽሐፍ ቅዱስ ውስጥ የተጠቀሱትን ዋና ዋና ነጥቦች በሚከተለው መልኩ መመልከት ይቻላል። የማይለዋወጥና ቋሚ ታማኝነት ያለው በእግዚአብሔር እጅ ብቻ ነው። እግዚአብሔር በገባው ቃል ኪዳን የጸና ነው። ለዚህ ትውልድም ምሕረቱንና ታማኝነቱን ይጠብቃል። ዛሬም ለእኔም ለእናንተም እግዚአብሔር አምላካችን ታማኝ አባት ነው። ዘዳግም 7:9 ላይ እንግዲህ አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትና ትእዛዙን ለሚጠብቁ ቃል ኪዳኑንም ምሕረቱንም እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ ይላል። መዝሙረ ዳዊት 100:5 ላይ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እውነቱም ታማኝነቱም ለልጅ ልጅ ነውና ይላል። በሌላ ስፍራ ደግሞ ከመከራና ከፈተና የሚያድን ታማኝነት በእግዚአብሔር መገኘት ውስጥ እንዳለ ይነግረናል። እግዚአብሔር በፈተና ወቅት ከሚቻለን በላይ እንድንፈተን አይፈቅድም፣ እንድንወጣበትም መንገድ ያዘጋጃል። አንደኛ ጴጥሮስ 10:13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ ትችሉ ዘንድ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። ክብር ለእግዚአብሔር ይሁን። ሁለተኛ ተሰሎንቄ 3:3 ላይ እንዲሁ ነገር ግን ጌታ የታመነ ነው፣ እርሱም ያጸናችኋል፣ ከክፉም ሁሉ ይጠብቃችኋል ይላል። እግዚአብሔር አልጥልህም አልተውህም ብሎ የተናገረውን ቃል ፈጽሞ አይዘነጋም። ዕብራውያን 13:3 ላይ እርሱ ራሱ አልተውህም ከቶም አልጥልህም ብለዋልና። ኢሳይያስ ምዕራፍ 49:15 እና 16 ላይ በውኑ ሴት ከማኅፀኗ ለተወለደው ልጅ ሳትራራ ጡት የምታጠባውን ልጇን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ ይላል። ሃሌሉያ! ክብር ለአምላካችን ይሁን። እኛ ባንታመንም እንኳ እርሱ የታመነ ነው። የእግዚአብሔር ታማኝነት በእኛ ስሜት ወይም ድርጊት ላይ የተመሰረተ ሳይሆን በራሱ በማንነቱ ላይ የተመሰረተ ነው። ሁለተኛ ጢሞቴዎስ 2:13 ላይ አሁንም ባንታመነው እንኳ እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። ሰቆቃዊ ኤርምያስ ምዕራፍ 3 ቁጥር 22 እና 23 ላይ ያልጠፈነው
ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። አሜን። ጌታ ዘወትር ታማኝ ነው። ወገኖቼ በማይለወጠው የእግዚአብሔር ታማኝነት ላይ የሚቀርብ ልባዊ ጸሎት ልዑል እግዚአብሔር ሆይ በአምላክነት ፊት በትሕትና ዝቅ ብለን እንሰግድልሃለን። አንተ የቃልህ እውነት ማንነትህም የታመነ አምላክ ነህ። አመንኩ ስትናገር እንዳለው ዘማሪ እኔም ዛሬ በማይለወጠው ቃል ላይ ተደግፌ ይቆማለሁ። አንተ ትላንትም ዛሬም ለዘላለምም ያው ነህ። በአንተ ዘንድ መለወጥ ወይም መቀየር ወይም የመዞር ጥላ የለም። ስለማይለወጥ ታማኝነትህ ምስጋና ይሁንልህ። ጌታ ሆይ ሰቆቃው ኤርምያስ ላይ እንደተጻፈው ያልጠፋነው ከምሕረት የተነሳ ነው፣ ርኅራኄ አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው። በየቀኑ የምታሳየኝ ታማኝነትህ ከኔ ብቃት ሳይሆን ከማንነትህ የሚመነጭ በመሆኑ አመሰግንሃለሁ። እኔ ባልታመን እንኳ አንተ ራስህን መካድ ስለማትችል የታመን ሆነ ትኖራለህ። ክብር ይሁንልህ። በቃል ላይ አባት ሆይ እደገፋለሁ። አባቴና አምላኬ ሆይ አልጥልህም፣ በፍጹም አልተውህም ብለኸኝ የገባህልኝ ቃል ኪዳኔ የሕይወቴ መልሕቅ ሆኖልኛል። በዘዳግም 7:9 ላይ እንደተናገረው ቃል ኪዳኑን ምሕረቱንም እስከ ሺህ ትውልድ ድረስ የምጠብቅ የታመነ አምላክ መሆንህን አውቃለሁ። በዚህ እውነት ውስጥ ልቤ ያርፋል። በሕይወቴ ማዕበል ስነሳ፣ መንገዱ ስጨልምብኝና የምረዳኝ ሰው ስታጣ፣ በሕይወቴ ዘመን ማንን አምናለሁ ብዬ ራሴን ስጠይቅ፣ መልሴ ሲያምኑት የሚታመን እግዚአብሔር ብቻ ነው የሚል ይሆናል። አዎን፣ በፈተና ውስጥ ስለረዳ ስላገዝከኝ አምላኬ ሆይ በፈተናና በመከራ ውስጥ ሲሆን ከሚቻለኝ በላይ እንዲፈተን ስለማትፈቅድ አንተ የታመንክ ነህ። ትታገሱ ዘንድ ከፈተናው ጋር መውጫውን ስለምታዘጋጅልኝ አመሰግንሃለሁ። አልተውህም ብለህ እንደተናገርክ በብቸኝነትና በጭንቀት ጊዜ የቅርብ ረዳቴ ስለሆንክ ክብር ላንተ ይሁን። አባት ሆይ ልቤ የሚታመንብህ የምወደድና እንከን የሌለብህ ጌታ ሆይ ዛሬም ነገን፣ ቤተሰቤን፣ ስራዬንና መላ ሕይወቴን በፊት ያኖራለሁ። በሰው ኃይልና በጥበብ ላይ ሳይሆን እነሆ በእጄ መዳፍ ቀርጬሻለሁ። ኢሳይያስ 49:16 ባልከው ቃል ላይ ይደገፋለሁ። አንተ በፍጹም አታሳፍረኝም፣ ቃልህንም አታጥፍም። ጌታ ሆይ እስከ ሕይወቴ ፍጻሜ ድረስ ይህንን እውነተኛነትን እየመሰከርኩ እኖር ዘንድ በታማኝነት ጥላ ስር ስለተጠለልኩ አንተ እውነተኛም ስለሆንክ ስላልጣልከኝ ስላልተውከኝ በጌታ በኢየሱስ ስም ክብር፣ ምስጋና፣ አምልኮ ዘወትር ላንተ ይሁን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አሜን።